ቅዳሜ ሆስፒታል ሄጄ ነበርና ልጄ ታማ ከዛ ሆስፒታል ሄጄ ሕክምና ላይ አይቷት እምብርቷ ወደ ውጭ ወጥቶ ነበር። በጣም አብጦ ነበርና አዩና እነሱ ራሱ ደነገጡ። ከዛ ወደ እንትን ላኩ አልትራሳውንድ ትነሳ ብሎ ሲልኩኝ እዛ አልትራሳውንድ ተነሳችና ውስጡ ላይ ክፍተት ይገኛል ሰርጀሪ ትሰራ አሉኝ። ቀኑ ቅዳሜ ነውና ቅዳሜ እንትን አይገባም ስፔሻል ዶክተር አይገባምና እንትን ሰኞ ወደ ሰኞ ተዘዋወረና ሰኞ ነው ያሉኝ። እነሱ ሰኞ ነው ሲሉኝ እኔ ደግሞ እሁድ ወደዚህ መጣሁ። ወደዚህ መጥቼ እግዚአብሔር ሰው ዘጋ ቁጭ ብዬ ነበርና ጸለየልኝ። በኢየሱስም ወደ ቤታው ይመለስ ብሎ እጁን ጭኖ ጸለየልኝ። ይሄን ደግሞ እንደዛ አረገ። ከዛ ሰኞ ሲሄድ ምንም እብጠቱ ቀነሰ። ከዛ በቃ ይሄው እየቀነሰ ነው ምንም አይሆንም ብሎ አይሰራም ተባለ። ኢየሱስ ጌታ ነው። እዛ ቤት እያለን አንድ ጸሎት ጸለየልኝ። ገና ያየኝ ቀን ነው። ይሄን ሁሉ ስፍራ የምትወርሺው አንቺ ነበርሽ። ነገር ግን ከማምንም ከማያምንም እርግማን የተነሳ ሳትወርሺ ቀረሽ። ግን አሁን ትወርሻለሽ አለ። በአመት ውስጥ 2 ግራውንድ ፕላስ 4 ቤት ሰራው፣ መኪና ገዛሁ። ከዛች ቃል የተነሳ ማድረግ በማልችልበት ጊዜ እግዚአብሔር ሲናገር አደረኩኝ። ልጄ ለ5 አመት ደግሞ መውለድ አቅቷት እሱ አንድ ጊዜ ሲደውልልኝ አነሳውለት። ልጄ ጸለየላት። አመቱ ወለደች። ልትወልድ ስትል በመካከል እጅ የለውም እግር የለውም ተባለ። ልጁና መጥቶ ጸለየልኝ። ልጁ ሲወለድ እጅግ በጣም ጤነኛ፣ አይምሮ ጤነኛ፣ የሚገርም ልጅ። በአሁኑ ሰዓት የ2 አመት ልጄ አላት። ኢየሱስ ጌታ ነው። እንደገና ለ2 አመት እዚህ ቦታ ላይ እኔ ወረቀት ይዤ ሁሉ ጊዜ ባስ ሲጸልይ ወረቀቱ ላይ እንደገና ደሙን ወረቀቱ ላይ አደርጋለሁኝና የፍርድ ቤት ጉዳይ ነበረብኝ። በጣም የሚያስጨንቅ ጠበቃው ፋይሉን ሰርቆ ወንጀል የሚከት ነገር ውስጥ ባለቤቴን ከተተው። በጣም ለኛም የሚያስፈራ ነገር ነበርና የመጨረሻ ቀን የዛሬ 15 ቀን ዘጋ ሲጸልይ ተፈጸመ አለኝ። እሁድ እንደዚህ ብሎ ማክሰኞ ደብዳቤ ደረሰ። የመጨረሻ ይግባኝ የማይጠይቁበት ምንም የሚያደርጉበት ፍርድ ተፈረደልህ። ኢየሱስ ጌታ ነው። ክብር ለኢየሱስ።